ግን የነፃነት ባህሪና ያንቺን ባህሪ አይሰኩ እኔ ብዙ አዳምጣለሁ ሲያወራል ለዛው ፐርፐዝ ነው የመጣሽው ማለት ነው ታማሃል ለዚህ መሆን አለብህ ነገር ነው አይሽ ስራው በእናንተ ቤት ምን አይነት ነገር ፈጠረ በመጣ ጊዜ ልጆቹን ዞር ብለው እንኳን አያዩኝም ከሱ ጋር ናቸው ነፂ ቲያትር ይሰራል ፊልም ይሰራል ቴሌቪዥን ሾው ያቀርባልና የየትኛው ሙያው አድናቂ ነሽ አንቺ ቅዳሜ ከሰዓታችን እንደቀጠለ ነው የሻይ ሰዓት ላይ ደርሰናል ዛሬ ቤተሰብ ነው ይዘን የመጣነው ጸጊ እንግዲህ የስራ ባልደረባችን በጣም የምንወደው ወዳጃችን ጓደኛችን የህዝብ ልጅ ባለብዙ ባለሙያ ነፃነት ወርቅነህ ካለፈ ቀናት ወራት አለፉ ግን እስካሁን ድረስ በሰው ልብ ውስጥ አለና ሰሞኑን የሐውልት ምርቃትም ነበረ ነፃነትን በብዙ መንገድ እናስታውሰዋለን ልንረሳው አንችልም እና የነፃነትን ባለቤት ዛሬ በሻይ ሰዓት ጋብዘናታል እንግዲህ ለሰማንያውም ለሐውልት ምርቃቱም ከአገረ አሜሪካ አዲስ አበባ ውስጥ እንዳለ ይሰማንና ደወል አድርገንላት ስቱዲዮአችን በሻይ ሰዓት ላይ ጋብዘናታል ንጹህ ዘር ደሳለኝ ንጹህ እያለ ነው የምናወራው ረጅም ነው ንጹህ ዘር አይደለ ረጅም በጣም እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እንዴት ነሽ እግዚአብሔር ይመስገን ደህና ነሽ ወይ እግዚአብሔር ይመስገን በረታሽ ወይ እግዚአብሔር ይመስገን እንግዲህ ሻይ ሰዓት ላይ ስንጋብዝ ሻይ እየጠጣ ነው የቤተሰብ ጨዋታ ነው የምንጫወተው የቤተሰብ ወሬ እሺ ሻይ ትወጃለሽ ሻይ ባሉ እጠጣለሁ ቅድም እውነቱን ለመናገር ውሃ ይደረግልኝ ብላል የቡና ሰው ነች መሰለኝ የቡና ሰው የሻይ ሰው ቡና ነው ወደ ግን ሻይ ትጠጫለሽ ዛሬ የጸጊ ሻይ እንደ ቡና ነው የሚቆጠር እጠላለሁ እኮ አይደለም ሻይ እጠላለሁ ነው እንዴ ንጹዬ አይ ቡና መርጣለሁ ቡና አስበልጣለሁ እሺ አብርሽ ይሄው እንትን ሻይ እየጠጣ ጉሮሮ እንዳይደርቅ ንጹህ ተቀርጸሽ ታውቂያለሽ ከዚህ በፊት ካሜራ ከተቦር ነገር የመጀመሪያዬ ህዝብ ፊት ካሜራ ፊት ትቀርቢ ማለት ነው ዛሬ ሁለተኛ በሻይ ሰዓት የአርቲስት ሚስት ሆኖ ካሜራ ፊት ኦፍ ኮርስ አይቀርብም እኮ እነሱ ናቸው ግን እንዴት ነው ስሜትሽ ይሄ የህዝብ ፊት መቅረብ ያንቺ ባህሪ አለ ነፃነት ነው በዛ ላይ ደግሞ ነፃነት እንኳን አይደለም ካሜራ ፊት ሰውም እንዲህ ተሰብስቦ ካለ ያንን ቦታ የሚያደምቅ ሰው ነውና ተቃራኒ ይመስለኛል ባህሪያችሁ አይደለ በጣም የተለያየን ምን ይልሻል በካሜራ ዙሪያ አንድ ለቤተሰብ ይበቃል ነው የሚለውና እንደዛ ነው የሚለው አይገፋን ያው ብዙ ቦታ ስትሄዱ ነፃነትን ከልጅ እስከ አዋቂ ሁሉም ሰው የሚወደው ሰው ነውና በብዙ አጋጣሚ ያው አንቺ ፎቶ ማንሳቱ ላይ ነው የምትሳተፊው ማለት ነው ከጀርባ እነዛ ፎቶዎች ጀርባ አንቺ ነሽ ማለት ነው አይደል እኔ አልነሳም ፎቶም ያው እንዳላችሁ ታነሳለህ ወይ ዞርላለሁ እንጂ ግን ከፍርሃት የተነሳ ነው እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ግን የነፃነት ባህሪና ያንቺን ባህሪ አይሰኩት ያንቺ ፍርሃት የነፃነት ደግሞ ሰው ማጫወት የህዝብ ልጅ መሆንና የተገናኛችሁበትን አጋጣሚ ማወቅ ፈለግኩኝ አንድ ሰፈር እንደሆናችሁ አውቃለሁ ራኤል የአክስቴ ባል አረፈና ያው ጎረቤት ነበረ ግን አፈሳ ስለነበረ እንዳይታፈስ ብሎ ከአክስቶች ይዘው መቻል 97 ወንድሙ ታፈሰና ተይዞ ነበር እሱም እንዳይያዝ ብሎ አክስቴ ቤት ነበር በድንገት አክስቴ ባል ያርፋል እዛ ላይ ነው የተግባባ ነው በደንብ ለቅሶ ላይ ምን ገጠማችሁ እንዴት ተገናኛችሁ የመጀመሪያ ጊዜ ስለነፍሮ ምናምን ሲወራ ስለነበር አይ አጽናናለሁ ብሎ የነፍሮ አመጣሽ እና ያያዙን ስታዩ በነካጁ ቀለበት ሲዝ እንዴት ነው ብለሽ አሰብሽ ያው ድንኳን ውስጥ ነው ቁጭ ብለን ብዙ ጊዜ ስናወራ የነበረው በቃ ከዛ በኋላ ማውራት አላቆምንም እኔ ብዙ አዳምጣለሁ ሲያወራልና በቃ እኔ አዳምጣለሁ ሲያወራ ያ በቃ አይሰዛ ዝም ብለሽ ተመያለሽ ያው የሱን ስራዎች የማየት አጋጣሚሽ እንዴት ነበር
ስንተዋወቅ አላየሁም የሱን ስራዎች። በዛ ጊዜ የዳዊት እንዚራ ይታይ ነበር። አርቲስት እንደሆነ አውቃለሁ ግን አንድም ስራውን አላየሁም። እና ወደ አሜሪካ ሄድኩ። ከዛ ስመለስ ፍሬሽማንን ጀምሯል። እና እዩ ብለን ከጓደኛዬ ጋር የገባሁት መጀመሪያ። እና እሱ በሚያሳይ ጊዜ እኔ ጭንቀት ውስጥ ነበርኩ። እሱ ለሚሰራ ጮክ ብሎ ነበር የሚያወራው እና ብዙ ሰው እንትን ይላል እና ሳገኘው ድምፁ ይዘጋል አይዘጋም፣ ውሃ ይጠጣል ከኋላ ሆኖ ምንድነው የሚያደርገው? ይሁን ጭንቀት ነበረ። ከዛ በሚቀጥለው ባክስቴጅ ወሰደኝና የሚያደርገውን አየው ማለት ነው። ይበላል ይጠጣል ይበላል ይጠጣል። ከአሜሪካ ከመሄድሽ በፊት ረጅም ሰዓት ታወራላችሁ? በስልክ እዛም ሆኜ በኢንተርኔት ቤት ነበር የሚደውለው። ስለዚህ እኔ እንዲያውም መጀመሪያ አንቺ አሜሪካ ሄድሽ ማለት ነው። ከዛ በኋላ ነው ያ የቀለበት ስነስርዓት የመፈረም ስነስርዓት የነበረው። ከተመለስኩ በኋላ ወርም አልቆየንም ቀለበት ስናደርግ። ከዛ ከመጣሽ በኋላ ለዛው ፐርፐዝ ነው የመጣሽው ማለት ነው? ምክንያቱም እንጋባለን ብዬ አላሰብኩም። ግን ያው ስትመጪ እሱ ቀለበት አዘጋጅ ተጠበቀ። እናቴን ቡና እያፈላችልን ሽማግሌ ምናምን ይላል ላገባት ነው አላት ማለት ነው። ለእናትሽ ዘቀጥታ እሷም እንዲህ ብለን አገባት ያለች። እንዴት ቀለላችሁ ግን ይሄን ያህል ማለት? ነፂ ከማንም ጋር ነፂ ሁሉንም ነገር ነው የሚያቀለው። ግን ምንድነው ያየሁት መሰልሽ አንዳንዴ የሆነ ነገር ቀላል ሲሆን ትክክል ነው ይባላል። በጣም ስታወሳስብ የሆነ ነገር እየገፋሽ ነው የገባኝ። ይሄ ነገር ቀላል የሆነው ከዛ በፊት የነበረው የፍቅር ግንኙነታችሁ ምን አይነት ነበር? እሱን ነው መስማት የፈለኩት። ከብዳል ትንሽ እንዲህ ነበረ ለማለት። ጓደኛ በቃ ጓደኛሽ ከሆነ አንድ ሰው ቀላል ነው ሁሉም ነገር። የቀለበት ስርዓታችሁ ላይ ሜሮን ጌትነት፣ አዳነች ወልደ ገብርኤልን የመሳሰሉ ሰዎች ነበሩና ቀድሞ አሰባስባችሁ የነበረውን እስኪ የቀለበቱ ቀን የነበረውን አያያዙ ራሱ በጣም ደስ ስለሚል ነው ፎቶ ላይ ሳይሆንና የነበረውን ቦታውን አጠቃላይ ነገሩን ንገሪኝ። ቀለበታችንን ዲዛይኑን ምናምን የመረጠው ነው ደቻሳ ነው። የኔ ላይ ነፃነት ይላል እና ዓመተ ምህረቱ አለው። የሱ ላይ ደግሞ ንጹህ ዘር ይላልና በዓመተ ምህረት ጋር ማለት ነው። እና የቀለብ ጊዜ ማረሳው ቆመን አሁን እሺ አንዴ ምናምን አለ አስኔ ማለት ነው። አስናቀ ነበር። የቀለበት ጣታችሁን ደፋችሁን አስለቅቋል እንዲህ ብለናል ሁላችንም። እና ለማስለቀቅ ይሁን ነፂ እንዲህ ያለበት ደፋችሁን አስለቅቁ ጣቴን ይዤ እንደዚህ ሳሽከረክር አስታውሳለሁ። የምር ደፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያረገው ነበር? አዎ። 2002 ካልተሳሳትኩ ቀለበት ያረገው። ከዛ በኋላ ለዚህ ወደ አሜሪካ መጣ። የሁለተኛ ልጃችን ላይ 6 ወር ያለች መጣን። 6 ወር ተቀመጠን። ከዛ ዓመቷን የልደቷን አክበረን ተመለስን። ሁለቱንም ይዤ ተመለሱ። ዓመት ምናምን አልቆየም ሲመጣ። ከዛ ነው የሶስቱም የ4 ዓመት ልዩነት ነው ያላቸው በእድሜ ልዩነት። ከዛ ሌላ ኑሯችሁ አሜሪካ ቀጠለ። የስራ ሁኔታ የነፂን ስናየው በቲያትሮችን ይሰራል፣ ፊልሞችን ይሰራል፣ የቲቪ ፕሮግራሞችን የሚሰራ ነበርና ልጆቻችሁን ስትወልዱ ከጎንሽ ነበረ? ሁለቱ ሲወለዱ አልነበረም፣ የሌላ ላይ ነበር። ሌላም ብቻ ነው ከእርግዝና የጀመረው እዛው ወረቀቱ እስኪያልቅ ምናምን አብረን ነበርና እሱ ነበረ በቃ ምግብ ራሱ የሚሰራው ማለት ነው። እና ምን ይለኛል ይሰራል ሳይነግረኝ ዝም ይሄን እየሰራ ነው ካለኝ አልበላውም፣ ያ ማስመለስ ምናምን አለ እና ይሰራል። በጣም ይጣፍጣል ምናምን ብዬ እበላለሁ። ደቂቃ አልቆይም ወጥቼ አስመልሳለሁ ማለት ነው። እኔ ለፍቼ ከሌላ ጋርም ያለው
ቅርብ ለየት ይላል አብሯት ስለሆነ ከመጀመሪያም ስለነበረ ይሆናል ከሌላ ጋር የመጨረሻው ከበዳውም ለሷ ነው እሷ ነች አስሪም እነሱ ትልልቆቹ maybe አንደርስታንድ አድርገውታል ግን ለሷ ከበዳል ለዚህን አንነግርም ለሰው ሰው በደንብ ያውቃል ቲቪ ላይ የምናውቀው ነፃነት ነው ከጀርባው ያለው በጣም ከሰው ተግባቢ በጣም ቁም ነገረኛ እኔ በጣም ይገርመኛል ነፃነት ቀልደኛ ግን በጣም ቁም ነገረኛ እና ደግሞ በጣም ክብሩን ይወዳል ነፂና ብዙ የሚገራርሙ ኳሊቲዎች አሉት እኛ በዚህ መንገድ እንረዳዋለን ግን ነፂ ደግሞ ቤት ውስጥ እንደባል እንዳባት ምን አይነት ነው ያው እዚህ አይዞሽ ነፂ እዚህ 6 ወር እዚህ 6 ወር እዛ ነበረ ግን 6 ወር ቆይታ ያቀም 2 ወር 3 ወር ቢመጣ ነው እና እኛ ግን 6 ወር ነበር ምን ጠብቀው በመጣ ጊዜ ልጆቹን ዞር ብለው እንኳን አያዩኝም ከሱ ጋር ናቸው ጊዜያቸውን እንትን የሚሉት ማለት የሚያሳልፉት እና የሚመስለኛል በቃ ሲያጫውታቸው ምን ሲል ያንን የነሱ 6 ወር ጥበቃ ያንን ያጣጣሙት ያንን ጨዋታ እየደጋገሙ አሁን እሱ ላይ ተደራርበው እንትን ይላሉ ይላፋቸዋል እሱ ሄደ ጊዜ አባት እንደዚህ አድርጎ ነበር ይያሉ ላያቸው እርስ በርስ እኔንም ላይም ሊመጥ ይችላል እዛው እኔ ማሳራ እና እና ቆየዋለን ለ6 ወር እየቆጠብን ስቶክ ታስቀምጣላችሁ ትዝታ ይቆያልና የነፂ ሀዘን ያው ለሁላችንም በጣም ከባድ ነበር ድንገተኛም ነው አስደንጋጭም ነው ብዙዎቻችን በቃ ለረጅም ጊዜ ስቱዲዮ ውስጥ ስንገባ በተለይ እዚህ በየጊዜው ለምናገኘው ሁሌ እንደ አዲስ የሚሆንብን ልንለምድ ያልቻልነው ነገር ነበርና ለእናንተ ደግሞ እንደ ቤተሰብ በጣም ከባድ ነው ለልጆች በተለይ በጣም ከባድ ነውና ነፃነትን ሰው እንደሚወደው ታውቂያለሽ ያው ምንም ጥያቄ የለውም በተለያየ ሁኔታ ውስጥ ሆነሽ ሰምተሽዋል ነፂ በዚህ ልክ እንደሚወደድ ላንቺ ይገባሽ ነበር ለሁላችንም አዲስ ነው የሆነው እንደዚህ ይሆናል እኔ አልጠበኩም ስንመጣ ከኤርፖርት ጀምሮ ብዙ ነበረ ኤግዛክት እንትኑን ባላስታውስም ግን የሚቆጨኝ ነገር አይኑ ቤተሰቦቼ ጓደኞቹም ከአርብ ጀምሮ ነበር አብሯቸው የነበረው ለኛ ያን እድል አላገኘንም አጠገቡ ደርሰን አልነካነውም አልተሰናበትነውም አይዞሽ ነፂ እሺ እየበረታሽ ከባድ ነው በጣም ነፂ ለስራው ያለው ፍቅር እንግዲህ ከዛ ወደዚህ እንዲመጣ አድርጎታልና እንዴት ነበር እናንተ ስራውን የምትመለከቱት ቲቪ ዛ የቤተሰብ ጨዋታ ያያል አንዴ እንደውም ስቱዲዮ መታችኋል ይመስለኛል እንትን ነበር እና ስራው በእናንተ ቤት ምን አይነት ነገር ፈጠረ እንዴት ነው አንቺ ያንን ትገልጹ ልጆቹ እንዳይናፍቁ ይያልኩ አላይም እኔም ደሞ ባይ ናፍቀኛል አላይም ግን የተወሰነ ነገር ስናይ ፈጥኖ ነው የሚያወራውና በጣም ይገርማሉ ልጆቹ አባት ወሬኛ ነው ይሉኛል የነሱ አገላለጽ ፈጥኖ ያወራል ስለማይችሉበት ወሬኛ እንደዛ አይደለም እላለሁ እና አሁን ግሬሶ እንደሱ አላት ፈጥኖ የመናገር ዘውጪ ነጽ እዛ ያ ታመመ ከዛ እኔ ደግሞ እንትን አልኩ በቃ ታማሃል ለዚህ መሆን አለብህ ነገር ነው አይሽ የዓላማ ነበርና አይደል እንደዚህ ሆና እንደዚህ እናረጋለን ግን በመሃል
ህመም ሲመጣ በቃ ይሄ ነገር ይቀርና እዚህ ህክምና ተከታተል ቆይ ምናምን ስለው እኔ ታሞ ሞተ መባልን አልፈልግም እየሰራ ሞተ መባልን እንፈልገው አለ። እና እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበረ ሲል በቃ ይፈለገውን ያደረገው ይሆነለት ለሱ ቢሆንም እኔም የፈቀድኩት የሱን ሐሳብ ለማሳካት ልጆችም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብ ማስደሰት ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገድ ከብዳል። ትንሽ የተለየ አጠራር አለው አንቺ የሚጠራበት? አዎ ጽዬ ወይም ጽ ነው በቃ ሌላ ምን አይጨመርባት። ከነፂ ህልፈት በኋላ የህዝቡን ሀዘን ተመልክተሽ ከዛ ውጪ ምንም ማለት እስከሚያቅተን ድረስ ያው ህይወት ይቀጥላል። እኛም ስቱዲዮ እንገባለን እንሰራለን፣ ሁሌ በልባችን አለን አውቀዋለን። የህዝቡን ስሜት ግን እንዴት አስተናገድሽ? እኔ እላለሁ እኔ ባለቤቱ ነኝ፣ የልጆች አባት ነው። እኔ እንደዚህ ያዘንኩ ህዝቡ ሲያዘን ምን በወጣቸው ነበር ስለኝ ነበር። ግን እነሱም ወዶታል፣ እነሱም የህዝብ ነው፣ ህዝብም ወዶታል። ከብዳል። እኔ እንደዚህ ከበደኝ እነሱ አንድ መስሪያ ቤት ሄጄ ነበረ መሶብ ገና ስታይኝ ያል ማልቀስ የጀመረችው ከብደ ነበረ። ሰውን ደግሞ ሲያጽናኑስ አው ማካሪ ያስማም ነፂ ነበር የሚያወራኝ ምንም ነገር የሚነግረኝና ያን ነገር አግኝቻለሁ ከተለያየ ህዝብ። አይዞሽ ቃላታቸው አመራረጡ ምናምን ደርሰውልኛል። ኢትዮጵያ ስለመሰግናለሁ። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ለአርት ላይ ላለ ሰው ያለውን ነገር መስጠት ያለውን ጥቅም በነፃነት ከዚህ ቀደም ባስፋው አይተናል። ሰው ያለውን ነገር ማለት ድብቅ የሆነ ማንነት የሌለው ፊት ለፊት የሆነ ሰው ያለውን ነገር የሚሰጥ ሰው ሰዎች ውስጥ ምን ያክል ሊገባ እንደሚችል መማሪያ ናቸው ነፂም አስፊቲም እና የነፃነትን ያው እንዳነሳሽው ነው። እኛ እንኳን እንደ ቤተሰብ ስለሚሆን አንድ ጣቢያ ላይ ስለምንሰራ በተለያየ አጋጣሚ ብዙ ሰዎች የተሰማቸውን ሀዘን የተሰማቸውን ነገር የገለጹልን ልክ ላንቺ እንደሚገልጹት ነውና እሱን እንጋራለን። ከነፂ ህልፈት በኋላ እንደ እናት እንግዲህ ልጆቹ አንቺ ጋር ነው ጥያቄም ቢኖራቸው ምንም አይነት ነገር ሲኖራቸው ከአንቺ ጋር ነው በደንብ የሚቀራረቡትና ከነፂ በኋላ ያለው ህይወት ከባድ እንደሚሆን ምንም ጥያቄ የለው። ከልጆቹ ጋር ያለውን ትንሽ ነገር ብናነሳ ሰው ማወቅ ስለሚፈልግ ከባድ ነው ላንቺ እናቀል። ከባዱ ነገር መንገር ነው ለን አባታችሁ የለም በህይወት ብሎ መናገር አይዞሽ በቃ እንድናዝን አይደለም፣ ግን አንዳንዴ ደግሞ መመስገን ያለባቸው መነገር ያለባቸው ነገሮች አሉና እሱን በርታ ብለን ደግሞ እናነሳለን። እና ሰሞኑን የሐውልት ምርቃቱን ተከትሎ አንዳንድ አስተያየቶች አሉና ምን ታያለሽ ነፂ እዚህ ላይ? ሞክረናል። መጣ አልመጣም እዛ ሆነሽ በካሜራ ሲታይ ይከብዳል። ይሄ ነገር መጥቷል ከልጆቼ ጋር መካከል አልመጣም ግን ሲያልቅ ፊኒሺንግ አሪፍ ይሆናል ምናምን ነበር የጠበቁት። ይሁን ይስተካከላል።
ብዙ እኛም አናስጨንቅሽም። ነፂ አሁን አጠገባችን የለም፣ ግን የእሱን ሞት ተከትሎ ብዙ ሰዎች ብዙ ነገር አድርገዋል። እንዳልሽው ብዙ ሰው አጽናንቶሻል፣ ብዙ ሰው አዝኗል። በቃና የምትይው ነገር የምታመሰግኚው ሰው ይኖራል ያስባል። ያው ማመሰግነው ኢቢኤስ የአቶ አማንን ነፍስ ይማር ወይዘሮ ማክዳ፣ ሰይፉ ፋንታሁን፣ ይበልጥ ደግሞ አቶ ማናዬ፣ የነፂ ጓደኛ አስናቀ ንጉሴ ከልብ ነው የማመሰግነው። ሁሉም ኮሚቴ፣ ወንድሜ ቤቢ አይዞሽ። በአገር ፖርትላንድ የምኖርበት ደብራችን አስተዳደር ቀሲስ አንዱዓለም፣ ጠቅላላ የፖርትላንድ ህዝብ ከልብ አመሰግናለሁ። ተቦርናው ከኢንተርቪው በኋላ ራሱ ደውሎ እንዴት ናችሁ ብሎ መጠየቁ ራሱ በጣም ነው የማመሰግነው። ከማታውቂው ሰው የተለያየ ነገር ስታገኝ ያጽናናል። ያው ሰዎች ምናልባት የሚረዱት ይመስለኛል አሁን ባለሽበት ስሜት ውስጥ ሆኖ እኔን ረሳችኝ የሚል ሰው አይኖርም። ለምን ምስጋናው ለሁሉም ነው። ይቅርታ ላላቋረጥ በጎፈንድሚ ላይ ራሱ ዶኔት ከማድረጋቸው አልፎ ሜሴጅም አብሮ እየላኩ ያጽናኑኛሉ። በኢትዮጵያውያን ኤርትራውያን በመላው ዓለም ቮይስ ሜል እየተውልኝ አይዞሽ እኛም እንደዚህ ሆነን ነበር። አንድ ማረሳው እኔም 3 ልጅ ይዤ አለችኝ በስልክ ስታጽናናኝ። ባለቤቷ አሜሪካ ሀገር እንደሄደች ነው በመኪና አደጋ የሞተው። ቢል እንኳን እንዴት እንደሚከፈል አላውቅም። ህጻናቶች ይዤ ስትለኝ የኔ ልጆች አድገዋል እግዚአብሔር ይመስገን ያልኩት። ግን ይከብዳል። አመሰግናለሁ ላጽናናኝ ሁሉ። እኔ ነፂ በጣም የሚገርመኝ ከችሎታው ባሻገር ፊልም ይሰራል፣ ይጽፋል፣ ቲያትር ይተውናል። የሚገርመኝ ሰው ነው። ሀሳብ ይሰጣል እንደ ሾው። እኔ ብዙ እንግዶች ሳመጣ ስለዛ ሰው ብዙ ነገር ፕሮፋይል ይነግረኛል። እንዴት ነው የምትገልጪው? አሁን ለምሳሌ ነፂ ቲያትር ይሰራል፣ ፊልም ይሰራል፣ ቴሌቪዥን ሾው ያቀርባልና የየትኛው ሙያው አድናቂ ነሽ አንቺ? አድናቂው አይደለሁም። የኔ የህይወት አጋሪ ጓደኛዬ ነው እና አፍቃሪው ነኝ እንጂ አድናቂው አይደለሁም። ሁሉም ስራዎች ላይ እዩ እንዴት ነው አስተያየት ስጪ ይላል እያልኩ ሰጣለሁ እንጂ ይሄኛው ጥሩ ነው ይሄኛው አንቺ ቤት ውስጥ ያለውን ነፂ ነው እንጂ እዛ ጋር ሰው ህዝብ ጋር ያለውን ከኖረበት እድሜ በላይ የሰራ ብዙ ነገሮችን ያደረገ እስከ መጨረሻው ቀን የሰራ ሰው። እኛ በዚህ ልክ እንዲናፍቀን ካረገን ነፂ ደግሞ በቤታችሁ ውስጥ የተለየ ነገር ይኖራል ብዬ አስባለሁ። አላቅም። ያው መልካም አባት ነው ለልጆቼ። እኔ አማካሪ ጓደኛዬ ከብዳል ማጣት ትንሽ። ከልጆቹ መሀል ግን አክተር የመሆን ተስፋ ያለው አለ? ግሬዞ መዝፈን ትወዳለች እና የሙዚቃ ቲያትር ነው እንደዛ መስራት ትወዳለች እና ቤት እየዘፈነች ስታወራ ምናምን የምትውለው ቤት ውስጥ። ስለዚህ በእሷ ተስፋ ነው ለመተካት። ፈጣንም ነች እንደሱ የሆነ ቃላት ሰውን ፈጠን አድርጋ ማውራት እና እንዴ ማረሳው ከነፂ ጋር አረ ፊዚክስ ቢያላት ምን ይሻለኛል ስለም ፊዚክስ ለሷ ጭንቅላት አይሆንም ጭንቅላቷ ፈጣን ነው ሲለኝ እኔም ተረጋጋው። ኦኬ ለሐዘን በመሃል በመጣሽበት ሰዓት እኛም ለምስጋናም ስንጠይቅሽም አንቺም ሀሳብሽን ለመናገር እኛ ጋር ስቱዲዮ ስለመጣሽ በጣም አድርገን እናመሰግናለን። እግዚአብሔር ያጽናሽ። አሜን። ከዚህ በኋላ በበጎ ያገናኘን። አሜን። እንደ ባል እንደ አባት በብዙ ጓደኝነት በብዙ ፍቅር እንደምታስታውሹ ሀዘኑ ከውስጥሽ እንዳልወጣ አሁንም እንደምታስቢ ሁሉ እኛም ደግሞ ነፂን በብዙ ስራዎቹ በጣም በብዙ የተከበረ የግል ባህሪው ሁሌ ነው የምናስታውሰው፣ ሁሌ ነው የምንኮራበት፣ በኩራት ነው የምናስታውሰው። ነፂ እንግዲህ እግዚአብሔር ነፍስን በአጸደ ገነት ያኑረው። በጣም ነው የምንወደው፣ በጣም ነው የምንወደው ነፂ። አንቺንም እግዚአብሔር ያጽናሽ። በጣም ነው እናመሰግናለን። በጣም ንጹህ ያው ካለሽ
ለሐውልት ምርቃት በመጣሽበት አጋጣሚ እኛ ጋር መጥተሽ በሻይ ሰዓት ያለሽን ስሜት ስላካፈልሽን በጣም እናመሰግናለን። በቅዳሜ ከሰዓታችን ዛሬ ከነፃነት ወርቅነህ ባለቤት ከንጹህ ጋር ያደረግነው ቆይታ ይህን ይመስል ነበር። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ይጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ይጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።